ብሎክ ያደረገነውን ሰው እንዴት መመለስ እንችላለን በኢሞ? እንዲሁም ደግሞ የኛ የኢሞ ላይ ያደረገነውን ፕሮፋይል ፎቶውን ሌሎች ሰዎች ሹት አድርጎ እንዳይወስዱበት ምን ማድረግ እንችላለን የሚለውን አስተማሪ የሆነ ቪዲዮ ይዤ መጥቻለሁ። አብራችሁን ቆዩ። ሰላም ለዩቲዩብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ሁላችንም ሰላም አደረገን። እግዚአብሔር ለዘላለም የተባረከ ይሁን። ከዛም በመቀጠል ከሰላምታይም በኋላ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በጣም ጠፍቼ ያለው የጠፋሁትን ቢዚ ሆኜ ነው። ካሁን በኋላ ቶሎ ቶሎ የሚጠቅመውን ቪዲዮውን ሰርቼ የሚለቅላችሁ ይሆናል ማለት ነው። እናንተ ደግሞ ፍሪ በሆናችሁ ሰት ላይ ያው የእውቀት ትንሽ የለውምና አይታችሁ እንድትጠቀሙ ለሌሎችም ሼር እንድታደርጉ፣ ከዚህ በፊት ደግሞ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። እና ቪዲዮን ከመጀመራችሁ በፊት ላይክ አድርጎ አይቆጥርባችሁ፣ ላይክ አድርጎ ማለት ነው። ላይክ ስለምታደርጉ አመሰግናለሁ ማለት ነው። እንግዲህ ዛሬ በጣም አስተማሪ የሆነ ቪዲዮ ነው የመጣሁት ማለት ነው። እናንተ ምናልባት እናንተ በሆነ ሁኔታ ስሜታዊ ሆናችሁ ተናዳችሁ የሆነ ሰው ብሎክ ልታደርጉ ትችላላችሁ ማለት ነው። ያንን ሰው ብሎክ ስታደርጉ እንዴት ነው መመለስ የምንችለው የሚለውንም የምናይ ይሆናል ማለት ነው። በመጀመሪያ ደረጃ ላይ ማለት ነው አንዳንድ ጊዜ ያው ሰው ሆኖ የማይናደድ ሰው ሆኖ የማይቆጣ ሰው የለም፣ የማይሰማም ሰው የለም። ሰው እስከሆነን ድረስ ማለት ነው። ያንን ሰው በሰቱ ላይ ተናደን ብሎክ አድርገናል። ያንን ሰው እንዴት ነው መመለስ የምንችለው? ያንን ብሎክ ያደረገነውን ሰው ወይም ይቅርታ ለመጠየቅ ወይም ያለውን ነገር ለመነጋገር እንዴት ነው መፍታት የምንችለውን አሳያችኋለሁ ማለት ነው። ከዛም በመቀጠል እናንተ በራሳችሁ ስልክ ላይ ፕሮፋይል ላይ ፎቶ ስታደርጉ የፈለጋችሁትን ነገር ልታደርጉበት ትችላላችሁ። ያንን ፎቶውን ሰዎች ሹት አድርጎ ወስዶ እንዳይጠቀሙ እንዳይወስዱ ምን ማድረግ አለብን የሚለውን ሁለቱም ነገር አሳያችኋለሁ ማለት ነው። አብራችሁን ቆዩ። ቪዲዮውን እስከ መጨረሻ እዩ ማለት ነው። ትጠቀሙበታላችሁ ማለት ነው። በመጀመሪያ ኢሞ ውስጥ ነው የምንገባ። እኔ ገብቼው ነበረ። ከዛ ልክ ኢሞ ውስጥ እንደገባን ምንድነው የምናደርገው? ፕሮፋይል እነካለን ማለት ነው። ፕሮፋይል ከነካን በኋላ ፕራይቬሲ ላይ ነው የምንገባ ማለት ነው። ፕራይቬሲ ላይ ገብተን ምንድነው የምናደርገው? እያንዳንዱ ነገር ብዙ ነገሮችን ፕራይቬሲ ውስጥ ገብታችሁ ማስተካከል ትችላላችሁ ማለት ነው። እና እንደሚታዩት ብዙ ነገሮችን ማስተካከል ትችላላችሁ ማለት ነው። በመጀመሪያ ደረጃ ላይ ምንድነው የምናደርገው? እዚች ጋር ላይ ብሎክ ያደረገነውን ሰው እንዴት መመለስ እንችላለን? ብላክ ሊስት ላይ ነው የሚቀመጠው ማለት ነው። እዚች ጋር ላይ እንደዚች ታደርጋላችሁ። እኔ አሁን ለምሳሌ እነኚህን ብሎክ ያደረጓቸው ሰዎች ናቸው ማለት ነው። ያንን ደግሞ ምንድነው የምታደርጉት? ለምሳሌ አንዳንድ ጊዜ ሳትፈልጉ ራሱ ማለት ነው ሰዎች ምንድነው የሚያደርጉት? ይደውላሉ። በቃ ዝም ብሎ ማለት ነው የሚደውሉ ሰዎችም አሉ። እነኚህን ሰዎች እናንተን እንዳይረብሻችሁ ብላክ ታደርጋላችሁ። ከፈለጋችሁ ቤተሰብ ከሆነ ወይም ከጓደኞቹ ተጣልታችሁ ከሆነ መልሳችሁ ማውራት ትችላላችሁ ማለት ነው። እንዴት ነው የምናደርገው? ከዛ በኋላ እዚች ጋር ላይ ያለውን አንብሎክ ነው የምናደርገው ማለት ነው። አንብሎክ እናደርጋለን። እንደዚህ ስናደርግ እዚች ጋር ላይ አንብሎክ እንላለን ማለት ነው። ከዛ ኦሬዲ ያ ቁጥሩ ተወስዶበታል ማለት ነው። ቅድም 7 ሰው ነበረ፣ አሁን 6 ሰው ነው የሆነ ማለት ነው። እንደዚህ አድርገን የቅድሙን ያ ብሎክ ማድረግ አልፈለግኩም፣ ግን ለጊዜው ለማሳየት አይል ነው ብሎክ አደረግኩት ማለት ነው። ከዛ እንደዚህ አድርገን መመለስ እንችላለን ማለት ነው፣ በአጭሩ ማለት ነው። እዚች ጋ ላይ 6 ሰዎች እኔ ጋ መደወልም ሆነ መጨቃጨቅ አይችሉም ማለት ነው። የበቀደም ደግሞ አሳይቻችኋለሁ ማለት ነው። ብሎክ ሳታደርጉ የምትዘጉበትን አሳይቻችኋለሁ ማለት ነው። እናንተ ሰዎች እንዲደውሉ የማትፈልጉትን ሰው
የማትፈልጉትን ሰው እንኳ ብሎክ ሳታደርጉ ማለት ነው መዝጋት ትችላላችሁ ማለት ነው። የምትፈልጉትን ሰው ገብታችሁ ኮል በሚለው ላይ ገብታችሁ እናንተ አሁን ይህንን ቪዲዮ ስለሰራሁት ብዙ ውስጥ ገብቼ አላሳያችሁም። የፈለጋችሁ ሰዎች በዚህ ለዩቲዩብ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ከዛ ምን ማድረግ ትችላላችሁ? መዝጋት ትችላላችሁ ብሎክ ሳታደርጉ ማለት ነው። ከዛም በመቀጠል ፕሮፋይላችሁን ሌሎች ሰዎች ወስዶ እንዳይጠቀሙ እዚች ጋም ላይ ነው ፕራይቬሲ ላይ ነው ሰርቪስ ፕራይቬሲ ላይ ማግኘት እንችላለን ማለት ነው። እዚች ጋር ላይ እንደምታዩ ፕሮፋይል ፕራይቬሲ የምትለው ኤታች አለች ማለት ነው። እቺን እንደዚህ እንነካታለን ማለት ነው። ስንነካ እኔ እንደምታዩት ማለት ነው ይሄ ኦፍ ነው ያደረኩት ማለት ነው። እናንተ ደግሞ ኦፍ ካላደረጋችሁ እዚች ጋር ላይ ገብታችሁ ፕሮፋይል በሚለው ላይ እቺን ነው እንደዚህ ካበራችሁ ማንኛውም ሰው ፕሮፋይላችሁን መውሰድ ይችላል ማለት ነው። ይሄንን ከዘጋችሁ ማንኛውም ሰው የእናንተን ፎቶም ሆነ የፈለጋችሁትን ፕሮፋይል ማድረግ ትችላላችሁ፣ ማየት ይችላል። ከእናንተ ቆርጦ መውሰድ አይችልም ማለት ነው። እንደዚህ በማድረግ አንዳንድ ጊዜ አንዳንድ ሰዎች አሉ እከሌ ያደረገችውን ፎቶ አይታችኋል ወይ ምናምን ብሎ ሹት አድርጎ ፎቶውን ሌሎች ሰዎች ጋር ሊያባዙ ይችላሉ ማለት ነው። እንደዚህ እንዳያደርጉ ወዲያውኑ እዚች ጋር ላይ ገብታችሁ ኦፍ ማድረግ ትችላላችሁ ማለት ነው። እንደዚህ ካበራ ያው ማንኛውም ሰው ሹት አድርጎ መውሰድ ይችላል። እንደዚህ ከዘጋችሁ ማንኛውም ሰው መውሰድ አይችልም ማለት ነው። ስለዚህ ይህንን ጠቃሚ የሆነውን ቪዲዮውን ለሌሎችም ሼር አድርጉ ማለት ነው። ሌላ እንዲሰራላችሁ የምትፈልጉትን ኮሜንት ላይ ምናልባት ማወቅ የምትፈልጉትን ኮሜንት ላይ አስቀምጡ ማለት ነው። እዚች ጋር ላይ ብዙ ጊዜ አሳይቻችኋለሁ። ኦንላይን ሰዓት እየወጣችሁበትና የገባችሁበትን ሰዓት እንዳያሳይ ይሄንን ኖበዲ ማድረግ ትችላላችሁ ማለት ነው። እዚች ጋር ላይ ገብታችሁ ማለት ነው። ከዚህ በፊትም ቪዲዮ የሰራሁት ይመስለኛል። እዚች ጋር ላይ ገብታችሁ ኦንስታን ላስት ሳይን የምትለዋን እነዚህ ነክታችሁ ከዛ ነው በዲ ላይ ታደርጋላችሁ። አንዳንድ ጊዜ ስንሰት ገባች ስንሰት ወጣች፣ ስንሰት ገባ ስንሰት ወጣ የሚለውን ሰዎች እንዳያይ እንደዚህ ያደርጋችሁ ኤቭሪዋን ላይ ካደረጋችሁ ያሳያል። ኖበዲ ላይ ካደረጋችሁ አያሳይም ማለት ነው። ማይ ኮንቴንትስ በሚለው ላይ ካደረጋችሁ ሴቭ አደረጋችሁ ሰዎች ነው ማየት የሚችለው ማለት ነው። እንደዚህ እንዳያዩ እንደዚህ መስጋት ትችላላችሁ ማለት ነው። አብራችሁን ስለነበራችሁ በጣም አመሰግናለሁ ማለት ነው። እንዲሰራ የምትፈልጉትን አይዲያውን ትጽፉታላችሁ። ከዛ በኋላ እኔ ቪዲዮ ይሰራላችኋለሁ ማለት ነው። በጣም ነው የሚያከብራችሁ፣ በጣም ነው የሚወዳችሁ። እግዚአብሔር ከእናንተ ጋር ይሁንላችሁ። ቻው